በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ቆያችሁ የግዕዝ ተማሪዎቻችን? አሁን ደግሞ ሁለተኛውን ክፍል ነው የምናየው። በመጀመሪያ ክፍል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ድረስ ያሉትን አይተናል። አሁን ደግሞ ስድስተኛ ላይ ያለውን ተወሲስ መድልዎን ጀምረን ኦድንግልን ቃላብ ሕያውና ወቱኬ እስከ 9 ድረስ ነው የምናየው። እንግዲህ ዘወትር እንደምነግራችሁ ሽን ስታዩ ተነሽ፣ ቄን ስታዩ ወዳቂ፣ ፍን ስታዩ ሰያፍ፣ የን ስታዩ ተጣይ ማለትና ኪሩቤልና ጸለይ ያሉበት ጠንካራ ድምፅ፣ አሃዱና ማርያም ያሉበት ቦታ ደግሞ ተጣይ ወይንም ላላ ያለ ድምፅ መጠቀማቸው እንዳትረሱ። ኪሩቤል፣ ጸለየ፣ አሃዱ ማርያም እንላለን ማለት ነው። በዚህ መሰረት ስለምናነብ ነው በየቦታው የማስታውሳችሁ። ተፈስሒ እስመ ድልወ ተሰመይኪ ኦ ወላዲተ አምላክ፣ ተፈስሒ ኦ መድኃኒታ ለሔዋን፣ ተፈስሒ እንተ አጥበውኪ ሃሊበ ለዘይሴስዮ ለኩሉ ፍጥረት፣ ተፈስሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን ናንቀ አዱ ሃቤኪ ተስአሊ በእንቲአነ ሰአሊ ለነ ቅድስት ኦ ድንግል ኦ ቅድስት ኦ ወላዲተ እግዚ እስመ ወለድኪ ለነ ንጉሰ መንክር ምስጢር ሃደረ ላዕሌኪ ለመድኃኒተ ዚአነ ናርምም እስመ ኢንክል ፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ ሰአሊ ለነ ቅድስት ቃለ አብ ሕያው ዘወረደ ውስተ ደብረ ሲና። አንድ ላይ ውስተ ደብረ ሲና ወወሃበ ሕገ ለሙሴ ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ ወበድምፀ ቃለ አቅርንት። አንድ ላይ ወበድምፀ ቃለ አቅርንት ይጌስጽ ለእለ ይቀውሙ በፍርሃት ሰአሊ ለነ ቅድስት ውእቱኬ የሚሉ መምህራን አሉ። ዘወረደ ሃቤኪ ኦ ደብር ነባቢት በትትና መፍቀሬ ሰብ ተሰባ እምኔኪ ዘእንበለ ውላጤ ፍጹመ ሥጋ ነባቢ ዘከማነ በመንፈሰ ጥበብ አምላክ ሃደረ ላዕሌሃ ኮነ ፍጹመ ሰብአ ከመ ያድኅኖ ወይስረይ ኃጢአቶ ለአዳም ወያንብሮ ውስተ ሰማያት ወያግብኦ ሀበ ዘትካት መንበሩ በእበየ ሳህሉ ወምህረቱ ሰአሊ ለነ ቅድስት። ይቆየን።